ሶስት መላእክት ከፊት ያወረዱ የመቤታችን ስዕል አንደበት አውጥታ ተናገረች። ክርስቶስ ያማት ባይኔ አይቻታለሁ ብለሃል። በደንብ የት ነው ያያት? አላውቅም። አለቅሳለሁ ዝም ብዬ ግንባሬን ሳመች። ጽኑ ሰማዕት የእምነት አርበኛ አርሴማ ነኝ ወደኛ። መልኩን አላየው በጭራሽ፣ ግን በተኛውበት መጣና ቀሰቀሰ። እዛ ቦታ ላይ በጣም ብዙ ስውራን ቅዱሳኖች እንዳሉ ሰማሁ። ማንም ሰው መሄድ ይችላል። አዎ ከሱባኤ ከጸሎት የተለየ ብዙ ህይወት የለኝ። ጦርነት መሃል ገባን። ቅልጥ ያለው ጦርነት መሃል ማለት ከየት ነው የመጣችሁት? ከእግዚአብሔር ጋር መሆን ግን ያችን ሞት ድግስ ያሻገረ ጠፉ። እነዛው ዙሪያው ሁሉ በደንብ ተከበ። ኦርቶዶክሳዊነት በነገራችን ላይ ጥንታዊነትን ባለመለቀቅ ወደፊት መራመድ። በከዳሽ ቀኝ ተክደ ያምላኬ እናት ወድሻለሁ። ነፃ ፈቃድህን እግዚአብሔር እንዲወስድ ፈቃድህን ስጥ። አሁን እግዚአብሔር የሚገልጥላችሁ የሚያሳያችሁ ነገር አለ፣ ግን ዝም ብላችሁ ተረጋግታችሁ ጠብቁ። የዛሬ እንግዳችን ከ30 በላይ ጥንታዊ ኢትዮጵያዊ ገዳማትን ጎብኝቷል። ቅድስት አርሴማን ባይኔ አይቻለው በሙሉ ልቤ እናገራለሁ ብሏል። እመቤታችንንም የተለያዩ ጻድቃንም እንዲሁ በራእይ እንዳየ ይናገራል። ዛሬ በመላው ዓለም ለሚገኙ ኢትዮጵያውያን ልዩ መንፈሳዊ መልእክት አለኝ ብሎ እዚህ ተገኝቷል። እንግዳችን ልዑል ተፈሪ ይሰኛል። እንኳን ደህና መጣ። እንኳን ደህና ቆየኝ። ማነዝዋሽ ኢትዮጵያ ውስጥ ብዙ ገዳማት አሉ፣ ምናቃቸውም ማናቃቸውም። አንተ ደግሞ በርካቶችን ጎብኝታቸዋል። ብዙዎቻችን ለማየት የምንፈልጋቸውን ማለት ነው። ገዳማትን ስትጎበኝ ግን የተማርካቸው ነገሮች ምንድናቸው? ምን አስተዋልክ? ገዳማት ዙሪያ ላይ ትልቁ ነገር ሀልወተ እግዚአብሔርን የምናውቅበት ነው። የእግዚአብሔርን መኖር በተለይ ደግሞ ለሚጠራጠር ሰው ገዳማትን ሄዶ በመባረክ ጸሎት በማድረግ በጥሞና ውስጥ በመቆየት በሱባኤ ውስጥ በመቆየት የእግዚአብሔርን ሀልወት ማወቅ ይቻላል። በሰው ደረጃ በሰው መጠን እግዚአብሔርን መቼም ማወቅ የሚችል ሰው የለም። የእግዚአብሔርን ደግሞ አኗኗር አውቆ የሚመረምረው የሚጨርሰውም የለም። ግን በሰው ልጅ መጠን በተፈቀደልን መጠን ግን ማወቅ እንችላለን። ሃይማኖታችን በቃ እርግጠኛ ሆነን ልባችንን ሞልተን ቅዱስ ጳውሎስም ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ ብሏል። በክርስቶስ ትምክህት ሆነን ልንናገርበት የምንችለው ብዙ ዕውቀት አግኝቻለሁ። ምንድነው አንተ አሁን በአንተ ደረጃ የገባ ስለ ሀልወተ እግዚአብሔር ወይም ስለ እግዚአብሔር ምንድነው የተረዳው? ለምሳሌ ቅዱሳኑን ምናቃቸውን ቅዱሳኖች በገድላቸው የነሱ መገለጥ የእግዚአብሔር መኖር ምንም ጥያቄ የሌለው ነገር። ምክንያቱም ወደ እግዚአብሔር የሚመሩን ቅዱሳኖች እነሱ ስለሆኑ እነሱን ማየት መቻል እግዚአብሔርን ማየት መቻል ስለሆነ ማለት ነው። ቅዱሳኖች ወደ እግዚአብሔር ለምንደርስበት መንገድ ለጉዟችን መሪዎች ናቸው። ቅዱሳን አያስፈልግም ቀጥታ ክርስቶስን ማግኘት ይችላሉ ለሚሉ ሰዎችስ? ሞኝነት ነው። እንደው አጭር በሆነ አማርኛ በጣም ሞኝነት ነው። እንዴ እኔ አባቴ አይደለም ወይ ምናምን ቢሉስ? ላይክ አባቴ ነው ቀጥታ አገኘዋለሁ መብቴ ነው ቢሉስ? ለምሳሌ ማንም ሰው አንድ ፎቅ ላይ ለመውጣት ዘሎ ሊወጣ ይችላል። ወይ ደረጃ ያስፈልገዋል ወይ መሰላል ያስፈልገዋል። በዛ ደረጃ ይወጣል። ለምሳሌ እንደው አጭር ነገር ልንገርህ። ቅዱስ ጳውሎስ ምንድነው ያለው? እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ። ለምን ክርስቶስን ምሰሉ አላለ? ስለዚህ ፍኖት ያስፈልጋል ማለት ነው። በዚህ በሐዋርያዊት ቅብብሎች ላይ የመጣች እቺ ቅድስት ቤተክርስቲያን የምንመሰክርላት ቅድስት ቤተክርስቲያን ሐዋርያዊት ቅብብሎቹን አድርሳ ክርስቶስ ጋር ስለምታደርስ ነው። ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩኝ እናንተ ደግሞ ክርስቶስን ምሰሉ ማለት ይችል ነበር። ግን እውነተኛውን ትምህርት የያዘችው እቺ ቅድስት ቤተክርስቲያን ደግሞ በቤተክርስቲያናችን የቀኖናና የዶግማ እንትኖች አሉ፣ መጽሐፍቶች አሉ። እነዛ መጽሐፍቶች ከሚሰፈሩበትና ከሚመዘኑበት ነገር አንዱ ያንን መጽሐፍ የጻፈው ሰው ያየው ሰው ነው ወይ የሰማ ሰው ነው ወይ? ሐዋርያትን መጽሐፍ ቅዱስን ወንጌልን ዶግማ አድርገን የምንቀበልበት ሐዋርያት በአይናቸው አይተው በጆሮአቸው ሰምተው ስለ ክርስቶስ ስለጻፉልን። ስለዚህ የነሱ ትምህርት እውነተኛ ትምህርት ነው ማለት ነው። እነሱን ስንይዝ እነሱ ደግሞ ወደ ክርስቶስ ይመሩናል ማለት ነው። ጥቅሙ ምንድነው? አሁን ላይክ አንዳንድ ጊዜ ከፍተኛ የሆነ አለማወቅ አለ። በተለይ የቅዱሳን ስራ ወደ እግዚአብሔር በማድረስ ስራውን በመግለጥ በተለይ ደግሞ ይሄ ቤተሰባዊነቱ መንፈሳዊ ቤተሰባዊነቱ ላይ ያላቸው ሚና ቀላል አይደለም። እግዚአብሔርም በብዙ ቃል ኪዳን ይገባላቸዋል። ግን ብዙ ሰዎች ስለማይረዱት አንዳንዴም ደግሞ እጅግ በጣም በሚያሳዝን ሁኔታ ንቀትን በሚመስል መንገድ ሲያጣጥሏቸው ሰዎች ይታያልና እንደው ግን ምንድነው ያለው ጥቅም? እንደው የተጻፈው ጥቅም አለ፣ ቤተክርስቲያን የምትናገረን አለ። አንተ ግን በግል ህይወት ወደ ጻድቃን መቅረብ ወደ ቅዱሳን መቅረብ ምን ጠቀመ? ይሄን አያይዘብት ነገርልኝ። እሱን ካወቁ ሰዎች ይቀርባሉ ብዬ ስለማስብ። ለምሳሌ በማቴዎስ ወንጌል ላይ አንድ የተጻፈ ነገር አለ። እንግዲህ ከነዚህ
ከታናናሾቹ እንኳን አንዱንም እንዳትንቁ ተጠንቀቁ፣ እውነቱን እላችኋለሁ ዘወትር ጠባቂ መላእክቶቻቸው ዘወትር የአባቴን ፊት ያዩሉና ይላል። ምን ማለት ነው? ጥሩ ጥያቄ ነው። ሰዎችን ቅዱሳንን እግዚአብሔር ያከበራቸውን ሰዎች ስንንቃቸው ተጠንቀቁ የተባለው ለምንድን ነው? ምክንያቱም የነሱ ጠባቂ መላእክቶች እነሱን የሚራዷቸው በስራቸው ሁሉ በተጋድሏቸው ሁሉ የሚራዷቸው መላእክቶች የእግዚአብሔርን ፊት ዘወትር ያያሉና ስለነሱ ደግሞ ይጸልያሉ ይማልዳሉና። ስለዚህ እኛ እነሱን በመናደርገው ንቀት ላይ ወይም ደግሞ ሚንቋቸው ሰዎች ሚናገሯቸው ሰዎች እግዚአብሔር ስለ ቅዱሳኑ አይታገስም። ስለዚህ ቅዱሳን መላእክት ስለነሱ ይጸልያሉና ስለነሱ ይናገራሉና መቅሰፍት ያመጣሉ። ሰዎች አያውቁትም እንጂ ለምሳሌ አሁን በደረስንበት ዘመን ቅዱሳንን በማናናቅ ስዕል አድኖችን በማናናቅ እንደዚህ በማድረግ የምህረት ጊዜ በመሆኑ የምህረት ዓመት በመሆኑ የእግዚአብሔር ቁጣ የእግዚአብሔር መዓት እንደው ስውር በመሆኑ ነው እንጂ ራሳቸው ነፍስ ላይ እኮ እሳት እየከመሩ ነው። እነዚህ ሰዎች ቤተሰብ እንኳን ባጸደ ነፍስ ያሉት ይቀርና ባጸደ ስጋ እንኳን ያሉት አባቶቻችን እነሱን በመናገራቸው ንግግር ዘወትር መላእክቶቻቸው የእግዚአብሔርን ፊት ያያሉ። እነዚህ ሰዎች ላይ ሊደርስባቸው የሚችለው ቅጣት መቅሰፍት ምን ያክል ከባድ ሊሆን ይችላል? ስለዚህ የሰው ልጅ በነፍሱ ዕዳ እያከማቸ ነው ማለት ነው። የራሱን ነፍስ እየወጋ ነው ማለት ነው። ይሄ ቀላል አይደለም። በእኔ ህይወት ውስጥ ደግሞ እንደው ተናግሬ ልጨርሰው የማልችለው በጣም ብዙ በረከት ትዳሬ፣ ህይወቴ፣ አገልግሎቴ፣ መንገዶቼ ሁሉ የሰመሩት ከእግዚአብሔር ጋር በመጣበቄ በተለይ ደግሞ ከልጅነት ጀምሮ ሳገለግለው የኖርኩት ቅዱስ ሚካኤል በቤቱ በልጅነት በአውደ ምሕረት በዝማሬ እንደዚህ እያልኩ ድክ እያልኩኝ መንፈሳዊ ህይወትን በምለማመድበት ጊዜ ይዞኝ በጽድቅ መንገድ የተጓዘ ኃያል የሆነ የእግዚአብሔር መልአክ ቅዱስ ሚካኤል ቅድስት አርሴማ እናት ዓለም የክርስቶስ ሙሽራ ብዬ እጠራታለሁ። ቅድስት አርሴማ አዎ በዓይኔ አይቻታለሁ ብለሃል። በደንብ አሁን የት ነው ያያት? በተለያየ ጊዜ ነው ያየኋት። ብዙ ጊዜ ነው ያያት? በተለያየ ጊዜ በሆነ ጊዜ ቅድስት አርሴማን በዓይኔ አይታታል? አዎ። ምን ማረጋገጫ አለ ለዚህ? የመጀመሪያው ማረጋገጫ ምንድነው? ለምሳሌ አንድ ሰው መንፈሳዊ ነገር ሲናገር ወይም ደግሞ መንፈሳዊ ህይወትን ሲያወራ ሰማይና ምድርን ሕያው እግዚአብሔርን ምስክር አድርጎ ነው። ለምሳሌ ከኔ ጋር ያዩ ሰዎች ይሉ እኔ ግን ነፍሴን አስይዤ ነው የምናገረው። ለሰው ልጅ ከነፍሱ በላይ የከበረ ነገር የለም። በሰማይም በምድርም የፈለገ ነገር ቢሆን ለሰው ልጅ ነፍስ ዋጋ ሊተመንለት አይችልም። በክርስቶስ ዋጋ ደም ስለተገዛ ማለት ነው። ሕያው እግዚአብሔርን ምስክር አድርጌ ነው የምናገረው። እንዴት ነው ያያት? ተራራ ላይ ነው? ቤተክርስቲያን ውስጥ ነው? ግቢ ውስጥ ነው? ቤት ነው? የት ነው ያያት? የመጀመሪያውን ማስታውሰው ሲሪንቃ አርሴማ ወደ ሰሜን ወሎ ነው የምትገኘው። እዛ በነበርኩኝ ሰዓት ለሱባኤ ነበር ሄድኩት። ምናልባት ነገሮችን እንደው ሰፋ አድርጎ ለመናገር ያክል በጣም ውስጤ እንዴት ነው ቤት ውስጥ ስናድግ ምንም የጎደለብን ነገር የለም። እንበላለን፣ እንጠጣለን፣ እንደ ልጆች እንለብሳለን፣ እንጫወታለን፣ የፈለግነው ነገር ይደረግልናል። ግን ልጅ ሆኜ ውስጤን የሆነ የሚሰማኝ ረሃብ አለ። በቃ የሆነ እንዴት ነው ሰዎች ሊሞሉልኝ የማይችለው ነገር ወደ ቤተ ክርስቲያን ወደ ገዳማት መሄድ በቃ ውስጤ የሚፈልገው ረፍት የሚያገኘው ከዚህ ዓለም ከልጅነቱ ከጨዋታው ከተለያዩ ወጀቦች በቃ ድኜ ጸጥ ያለ መረጋጋት ውስጥ መሆኑ ሁልጊዜ ቤተ ክርስቲያን ሲሄድ የማስታውሰው በቃ ገዳም ልሄድ ነው ጸሎት ላድርግ ብዬ ቅርብ ቦታ እንደሆንኩኝ ተናግሬ ነው የወጣሁት ከቤት ስወጣ። ስንት ዓመት ነበር? 10 ምናምን እርግጠኛ አይደለሁም። ከዛ ግን አላልፍም። ውስጤ ግን በቃ ለምሳሌ ሰንበት ትምህርት ቤት ውስጥ ሆነን መዝሙር ጥምቀት ይሆናል። ከዛ በኋላ ደግሞ ወጣቶች ተሰብስበው በዝማሬ ያመሰግናሉ እግዚአብሔርን። በዛ ማሊ ቅድስት አርሴማ መዝሙር ሲሰማ ውስጤ በቃ በሐሴት አላውቁም አለቅሳለሁ ዝም ብዬ። የትኛው መዝሙር ሲዘመር? ጽኑ ሰማዕት የእምነት አርበኛ በቃ አርሴማ ነይ ወደኛ ነይ ሲባል ማለት ነው። በቃ አልችልም። ታለቅሳለህ? ደስ ይላል በጣም ከምነግርህ በላይ ማለት ነውና ውስጤ በቃ ግን ለምንድን ነው ብዬ ደግሞ ራሴን ዝም ብዬ እመለከታለሁ። ለምንድን ነው ስል ውስጤ የሚመልስልኝ መልስ ቀለቀል ፍቅር። ገድሏን ታነብ ነበር ወይ ተሰማ ነበር? ታሪኳን ታውቅ ነበር? በዛ ሰዓት አላውቅም፣ አላነብም ገድሏን። ግን ስዕሏን ሳይ መዝሙር ስሰማ በቃ በማላውቀው ፍቅር ውስጤ ይነዳል በቃ እና እንባይ ይፈነቅለኛል። በጣም ነው ማለቅሰው ሰው። ከዛ በኋላ እንግዲህ ወደ ገዳም ሄድኩኝ። በቃ ቅርብ ቦታ ነኝ ያለሁት ብዬ ሄድኩኝ። ወደ ሲሪንቃ ነበር ሄድኩት። ወደ ሲሪንቃ ሲሄድ እዛ የገዳሙን ስርዓት አላውቀው፣ ምክንያቱም ልጅነትም አለ። ከዛ በፊትም ሄጄ አላውቅም፣ የነገረኝም ሰው የለም። ብቻ እዛ ቦታ ትገኛለች ነው የተባልኩት። ወልዲያ ሄድኩኝ፣ አደርኩኝ። ጠዋት 12 ሰዓት ሲል ከሲሪንቃ የምትባል ከተማ አለች፣ ትንሽ ከተማ ናት። ከዛ አስፓልት ጀመርኩኝ፣ በእግሬ ሄድኩኝ። 12 ሰዓት ያክል ነው የፈጀብኝ ወደዛ ሲሄድ፣ ምክንያቱም ተራራማ ቦታ ነው፣ ብዙ የሚመች አይደለም ምናምን። ገዳም ውስጥ ገባሁኝ። ከዛ እዚህ መቀመጥ አይቻልም ተባለ።
ሱባኤ መግባት አይቻልም፣ ለጸበልም እዚህ መቀመጥ አይቻልም። ለምንድን ነው በጣም ሊደነግጥኩት? ምክንያቱም ከዚህ ስነሳ እንደው 1 ሳምንት ብትጸበል 1 ሳምንት ደግሞ ሱባኤ ቢይዝ በጣም ደስ ይለኛል ብዬ ነው። ሰው 1 ኪሎ ሽምብራ፣ 1 ኪሎ ስኳር፣ 1 ኪሎ በሶ ይዤ ሄድኩት። እዛ ስደርስ ግን መቆየት አይቻልም ተባለ። ምንድን ነው ምክንያቱ? የጾም ወቅት ስላልሆነ ሱባኤ መቀመጥ አይቻልም። ይሄ የገዳሙ ወግ ነው፣ የገዳሙ ስርዓት ነው። ጾም ከሌለ ሱባኤ የለም። ታዲያ ምንድን ነው ማድረግ ያለብኝ? በቃ ነገ ጸበል ትጠመቃለህ፣ ጸበል ትጠጣለህ፣ ወደ ቤት ትሄዳለህ። እምነት ጸበል ምናምን ከዛ አይወጣም። በቃ ሌሊት ከራሴ ጋር ከቅድስት አርሴማ ጋር ትግል ያዝኩኝ። እዛው ግን ቤተክርስቲያን ውስጥ ነው? ቤተክርስቲያን ውስጥ ስላላወቅ አሳድረዋል። ማደሪያ ቦታ አሳዩን፣ እዛ ገባል። እኔ አልሄድም አልኩኝ። የፈለገ ቢሆን አልሄድም። ጾም ምን ያክል ጊዜ ይቀረዋል ሳስብ ኦልሞስት ወደ 1 ወር አካባቢ ይመስለኛል የሚቀረው። አልሄድም በጭራሽ። ሰዎች ምናምን እዛ ግን ይኖራሉ? አገልጋዮች ብቻ ጥቂት ናቸው በጣም 1-2 ሰው ያየሁት አገልጋይ የሆኑ። ከዛ በተረፈ አንድ ሴት ነበረች መንገድ ላይ ተገናኝተን አብረን ሄድን። እሷ ወደ ሴቶች ምግቢያ ሄደች፣ ወደ ሴቶች አዳራሽ ሄደች፣ እኔ ወደ ወንዶች አዳራሽ ሄድኩኝ። በቃ የፈለገ ነገር ይሆናል፣ ሊረበኝ ይችላል። ግን ቢረበኝም የፈለገ ቢሆን እኔ አንቺን በህይወቴ ውስጥ በቃ ሳልይዝ እኔ በጭራሽ አልሄድም። ጠዋት ተነሳን፣ ቀሰቀሱን፣ ጸበል ተጠመቅን፣ ጸሎት አደረግኩኝ። ምን ይሻላል አልኳቸው። ማርያም ቤተክርስቲያን አለች፣ እዛ ቆይተህ መመለስ ትችላለህ፣ መቼ ጾም ሲገባ፣ ካልበለዚያ ግን መቆየት አይችልም። ማንም አላቅም። ሄድኩኝ እዛ ማርያም፣ እዛ ተቀምጥኩኝ። የተወሰኑ ሰዎች አሉ። እዛ በምቆይበት ሰዓት ሁል ጊዜ ምጸልየው፣ ሁል ጊዜ እምማልለው ወደ ቅድስት አርሴማ ነበር። ቤት ቶሎ ይመጣል ብለው ነው የሚጠብቁት። በቀናት ውስጥ ቆየሁኝ። ከዛ አንድ መርጌታ አገኘን፣ ዳዊት የቆጠርኩኝ። አንድ ኤልያስ የሚባል ልጅ አገኘሁኝ፣ ደግሞ ተዋወቅኩኝ ከሱ ጋር። የጥሙጋ ልጅ ነው፣ አረሳውም። ያህንን በቃ ዳዊት እየቆጠርንም እንደምንም ብለን እዛ ቆየንና በጣም ይረበን ነበር። እኔ ያስኩት 1 ኪሎ ሽምብራ፣ 1 ኪሎ በሶ፣ 1 ኪሎ ስኳር ለምን ያክል ጊዜ አደርገዋለሁ? ሁልጊዜ ከተጠቀምኩበት፣ ስለዚህ መቆጠብ አለብኝ። በጣም ነበር የሚረበን፣ በጣም እና አንድ ቀን በጣም ርቦን ተኝተን እኔ ምለው ወንድም ያለኝ አቤት አልኩት። ለምን አንተክዝም አለኝ። እኔ ሞክሬ አላቅም ስለው በቃ እኔ ሞክሬ አውቃለሁኝ፣ ስለዚህ አሳይሃለሁ፣ እንተክዝ። እሺ እንተክዝ፣ በቃ እሺ ታሳየኛለህ። ተያይዘን ወጣን። እንጨት ከአጥር ነገር ላይ ይመስለኛል ስቦ ለራሱ ያዘ፣ ለኔም ሰጠኝ። ማበልን ሄድን መንደሩ ላይ በእንተ ስማ ለማርያም ስለመብርሃን ረሃቡ ለነገራችን ሰዎቹ ደንግጠው ይሆናል። እዛ አካባቢ የሚማሩ ተማሪዎች እንኳን የዛው አካባቢ ሰዎች ናቸው። እና እኔ እንዳሁኑ ጥቁር አልነበርኩኝም፣ ቀይ ነበርኩኝ። ከዚህ በለጠ አሁን ቀይ ነኝ። እኔ ምን ይባል ይሁን ያው የልጅነትም ስለሆነ ይደነግጣሉ ሰዎች። በጣም ነው የሚደነግጡት። ከየት ነው የመጡት ነው የሚላሉ። ምክንያቱም የዛ አካባቢ ያሉ ተማሪዎች ናቸው። ወደ ቤታቸው ገብተው ይመገባሉ በተለቀቁ ሰዓት። እና እኛ ዞርን በቃ አንዱ ደው ይቅርታ አድርጉልን፣ መብርሃን ያለበት ታድርሳችሁ፣ እንጀራ አልጋገርንም፣ አንደኛው ወጡ አልሰራንም፣ እንደዚህ በቃ ማለት በጣም ተጨነቁ ሲያዩ። ከዛ ሄድን እና አንድ ሴትዮ አገኘን፣ የማርያም ዝክር የነበረባት ሴትዮ። ያቺ ሴት ስንለምን ሮጣ ወጣች። ኑ ግቡ አለች። ገባን። እንደው ይቅርታ አድርጉልኝ የማርያም ዝክር ነበረኝ፣ ግን የተረፈውን ከጎረቤቶቼ ጋር እንብላው ብለን ይዘነው መጣን። እየበላን ነው አሁን ጎረቤቶቼ ቁጭ አድርገን እየበላን። እንደው ካቀር ካላላችሁ ማይከፋችሁ ከሆነ ነጥቄ ላምጣላችሁ። አይ ይቅርብን፣ በቃ እየተመገቡ ከሆነ ይቅርብን አይደለም በጭራሽ በቃ ቁጭ በሉ ብላ ሮጣ ሄዳ ከሚበሉት ላይ ይዛልን መጣች። ቁጭ አለን በላን። ጠላ ጠጣላችሁ? እኔ ጠላ ጠጥቼ አላውቅም። ጠላ ጠጣላችሁ? አሁን ጠጣለን። ርቦኛል፣ በቃ ያለኝ አማራጭ ጠጣለሁ ብዬ መጠጣት ነው። ያን 2 ኩባያ ጠላ ጠጣሁ። እንደምንም ብለን ወደ በዓታችን ገባን። እንደምንም ተያይዘን በቃ የሚገርም እንቅልፍ ልነግራችሁ። እዛ ስነቃ በማግስቱ ነው የነቃሁት። ቀኑን ሙሉ ተኝተህ? ማታ ተኛ። ኦልሞስት 8 ከምናምን አካባቢ ነው ወደዛ ሄደን የነበረው። መንገዱ አድክሞኛል፣ ጠላው አድክሞኛል። እኔ ጠጥቼ አላውቅም ጭራሽ። ተኛው በማግስቱ ተነሳሁ እና ስነቃ 1 ሌሊት አልፎኛል። የማህበር ጸሎት አልፎኛል። የለም በዛ ሁሉ መሃል በጣም ቅድስት አርሴማን ለምናት ነበርና እዛው ሆኜ አዳራሽ ውስጥ በጣም በሚደንቅ እናትነት፣ በጣም ሊነገር በማይችል ፍቅርና እይታ ውስጥ ሆና ብቻ መጣች። የት ነበር ካንተ? እዛው የተኛበት ላይ ነህ? ያው የዛን ቀን ሳይሆን ሌላ ጊዜ ጊዜው አልፏል፣ በጣም አልፏል። ብዙ ጊዜ እሷን ለምናት ነበር፣ እባክሽን ወደ እኔ ነኝ እባክሽን። እንዴት የተገለጠችልህ? ምን ነበር የለበሰችው? ምንድን ነው ያየኸው? ስዕል አድኗ ላይ ያለው ልብስ እሱ ራሱ እንደለበሰች። ከዛ ስዕል አድኖ ትንሽ ለየት የሚያደርገው የመነኩሴ ቆብ አድርጋ ነበር።
እንጂ የለበሰችው አለባበስ ሙሉ ራሱ ነው። እንደዛ መጣች፣ ጠብቀኝ፣ ግንባሬን ሳመች። ፊል አርጋታን እንዴት ስትነካ? በእውነት ሌላ ነገር ሊጨምርልህ። እሺ እዛ ሆኜ በጣም ከሰው ጋርም ብዙ አልቀላቀለም። ይሄ የነገርኩህ ኤልያስ የሚባለው ልጅ ወደ ሀገሩ ሄደ። እናቱን ሊያስታምም ነበር የመጣው። እናቱ ሄዱ። እሱም በቃ እኔ ከዚህ በላይ መቆየት አልቻልኩኝም፣ ረሃቡም አለ ምኑም አለ፣ ስለዚህ ከዚህ በላይ መቆየት ስላልቻልኩኝ በቃ መሄዴ ነው ብሎ ሄደ። ከማንም ሰው አልገጥመም። በቃ ቁጭ ብዬ ጸሎቴን አደርጋለሁ። አንድ ቀን ምሽት ላይ ነው 3 ሰዓት ላይ የ3 ሰዓት ጸሎት አደረግንና ወደ ምተኛበት ቦታ ገብቼ ተኛሁ። ተኝቼ መልኩን አላየው በጭራሽ፣ ግን በተኛሁበት መጣና ቀሰቀሰኝ። ተነሳ። ስነቃ ማንም ሰው የለም። አይኔን ስገልጥ ማንም ሰው የለም። ከተነሳው በኋላ ግን ድምጽ ይነግረኛል። 10 ሰዓት ተኩል ላይ ሌሊት እመጣለሁኝ፣ የምነግርህ ነገር አለ፣ ቁጭ ብለህ ጠብቀኝ፣ እንቅልፍ እንዳይወስድ ቁጭ ብለህ ጠብቀኝ። እሺ አልኩ። ቁጭ አልኩ። 3 ከምናምን ነው ኦልሞስት፣ ወይ ወደ 4 ሰዓት ቢሆን ምናልባት እንግዲህ ካረሳሁት ረጅም ጊዜ ስለሆነ በዛ ሰዓት የምሰማው የነበረው የምህላ ድምጽ፣ የምህላ ዜማ የትም ሰምቼው አላውቅም። እንደዚህ የሚገርም ድምጽ። ሁሉም ሰው ተኝቷል። ምሽት ነው። ረጅም ሰዓት ቁጭ አልኩኝ። ጠብቃለሁ። የሆነች አንድ አረንጓዴ የሚበራ ሰዓት ነበረች፣ ትንሽ እንደዚህ ስትነካ የምትበራ ሰዓት። እሷ ሰዓት ነበረች። አያለሁ፣ አልደረሰም። አያለሁ፣ አልደረሰም። እንቅልፍ ይዞኝ ሄደ። ስነቃ 12 ሰዓት ከምናምን። በጣም ይቆጨኛል ያ ጊዜ። ማን ነበር የነካ? አላውቀው። ሁሉም ሰው ተኝቷል። ቀሰቀሰኝ፣ ነቃሁኝ። ድምጽ ብቻ ነው የሰማሁት። ከዛ በኋላ ፊገር አውት ለማድረግ አልሞከርክም? ምንድነው ማን ነው ለምንድን ነው የነካኝ ብለህ? ሞክሬያለሁኝ፣ ግን ምንድነው እዛ ቦታ ላይ በጣም ብዙ ስውራን ቅዱሳኖች እንዳሉ ሰማሁ። እና አርሴማ ጋር አውርታችኋል? ያለች ነገር አለ ወይ? ሌላ ያለች ነገር ቢኖር ጠብቀኝ፣ በቃ ሳመችኝ፣ ሄደች። ምን ተሰማ? የማይነገር ደስታ። እንደዚህ ነው ብሎ መግለጽ በጣም ይከብዳል። በቃ ማለት የልቤ መሻት እየተፈጸመልኝ እንደሆነ ገባኝ። ከዛ በኋላ ማግኝታታል? አዎ፣ ከዛ በኋላ ማግኝቻታለሁ። የት ነው ያገኘሃት? ጅሩ አርሴማ ውስጥ። ጅሩ አርሴማ ዋሻ። ዋሻ ነው እሱ እንዴ? አዎ ዋሻ አለው። ትልቅ ዋሻ ነው? አዎ በጣም ትልቅ ዋሻ። እንደነገርኩህ በጣም ለቅድስት አርሴማ ፍቅር አለኝ፣ በጣም የበዛ ፍቅር። እና እዛ ሁልጊዜ እመላለሳለሁ። በአመት 2-3 ጊዜ እመላለሳለሁ እና እሄዳለሁ። 3 ቀን ደጅ ጠናለሁ፣ ዋሻ ገባለሁ፣ ጸሎት አድርጌ እወጣለሁ። በቃ ይሄ ዋሻው ተራራ ስር ነው? ተራራ ስር ነው። ተቆፍሮ የተሰራ ምናምን ነው? ሰፊ ነው? ትልቅ ነው? ሰፊ ነው በጣም። ሴቶችም ወንዶችም እዛው ነው ያሉት? ራሱ ነው የሚናደው። የሴቶችና የወንዶች የተለያየ ክፍል ነው፣ ተከፍሏል። አንድ ሰፊ አዳራሽ ነው፣ ግን ተከፍሏል። ወንዶች ለብቻቸው ነው የሚሆኑት፣ ሴቶች ለብቻቸው ነው የሚሆኑት። ምንድን ነው እዛ የሚደረገው አገልግሎት? ዋሻ ውስጥ ጸሎቶች። የለም? ማውራት አይቻልም በጭራሽ። ምንም? በጭራሽ። ከአንተ ጋር ነገር ማውራት ፈልግስ? የለም፣ ማውራት የለም። ጸበል ምናምንስ? ጸበል አይጠጣም፣ አይጠመቅም። ሰው እዛ ከገባ ለ7 ቀን ወይም ለ3 ቀን ከማንም ሰው ጋር አይነጋገርም፣ ከተቀመጠበት አይነሳም፣ ጸበል አይጠመቅም፣ ቅዳሴ ሊሄድ አይልም። በቀን 1 ጊዜ ወይም ደግሞ 2 ጊዜ ነው የሚከፈተው። አዳራሹ ይዘጋል። ከዛ ይዘጋል። ከዓለም ተነጥላችኋል። በቃ ምንም መልእክት የለም፣ ስብከትም የለም፣ አገልግሎትም የለም፣ ኪዳንም የለም። ሰው ገባ፣ ከዛ በቃ መውጣት ነው። ይገባል። አንድ ሰው ሲገባ የሚያደርጋቸው ጸሎቶች አሉ። አርምሞ ሲል ጸሎት ያደርጋል። ለምሳሌ 9 ጊዜ ሰላም ለኪ ይላል፣ 12 ጊዜ አቡነ ዘበሰማያት ይደግማል። ከዛ ጸሎት ያደርጋል። ከማንም ሰው ጋር አይነጋገርም። ከዛ በኋላ እዛች ዋሻ ውስጥ ከተገባ በኋላ ከቅድስት አርሴማ ጋር ብቻ ነው ያ ሰው የሚነጋገሩ። ሰው ያልተፈታለት እንቆቅልሽ የለም። መንፈስ የሚጮህ ምናምን የለም አለ። ከዛ ምን ይደረጋል? ምንም አይደረግም። ዋው! በራሱ ጊዜ ዝም ይላል። this is interesting ዋው! ማንም ሰው ከማንም ሰው ጋር ምንም አይነት ኮኔክሽን አያደርግም። ምንም አይነት ስልክ ምናምንስ? ኧረ ጭራሽ የለም። ከጸሎት መጽሐፍና ከምትለበስ ልብስ ውጪ ምንም ነገር የሚያዝ ነገር የለም። መተኛ ምናምን አለ በቂ? ሜዳው መተኛ ትችላለሁ? እንቅልፍ ሲመጣ ሰው ይተኛል። እንደፈለኩ ዝም 24 ሰዓት መተኛ ትችላለሁ። ግን እሷ አታስተኛም፣ ትቀሰቅሳለች። ብንም ይላል ሰው። ከዛስ የፈለገ እንቅልፍ ቢወስደው የጸሎት ሰዓት ላይ አይተኛም። አሳስብ ለማውራት አይቻልም። የለም ያችሁ የሰው አእምሮ ምን አለ መሰለ፣ መንፈሳዊነት ላይ ማድረግና መሆን የሚባል ነገር አለ። ብዙ ሰዎች እግዚአብሔርን በእርጋታ በዝምታ ወይም በመሆን አይደለም የሚያገኙት። ትራናግ በማውራት በመናገር በመሰበክ በመከራከር በመገጫጨት በማንበብ የሚያገኙት። ግን መጽሐፍ ቅዱስም የሚለው ዝም በልና እኔ እግዚአብሔር አምላክ እንደሆንኩ እወቅ ነው የሚለው። ኖ ፕሮሰስ፣
መቀነስ ነው እንጂ የሆነ እውቀት መደመር፣ የሆነ ነገር ማድረግ፣ የሆነ ነገር መስራት አይደለም። ግን አእምሯችን የሆነ ነገር ይፈልጋል። ይሄ ሆኖ ያ ሆኖ በቃል አይደል? ይሄ ቤት ሲሰራ በስጋዊው አይን ቀናት ይፈጃል። እግዚአብሔርን ለማግኘት ግን ነው እዚሁ ጋር ነው ያለው፣ አሁን ላይ ነው ያለው። ለዛ ደግሞ የሚያስፈልገው ዝምታ ነው። በጣም ስላስገረመኝ ነው። አስተዳደሩ አቤመኔቱ ምናምን የሉ እዛ አይመጡም። ቢኖሩ እዛው አጠገብ ጋር ሌላ ክርስቲያን ያለ አጠገብ ቅርብ የለም። የዋሻው ቦታ እጅግ በጣም ዝምታ የሰፈነበት ቦታ። መንፈሱ እንዴት ነው? በቃ ልክ ዋሻ ውስጥ ስትገባ ትረሳዋለህ ከኋላ ያለውን ነገር፣ ዓለምን ምናምን በቃ የለም። ማንም ሰው መሄድ ይችላል አሁን። አዎ ማንም ሰው ቢሄድ እኔ ማለት ፍጹም ሙሉ በሆነ ትምክህት የምናገረው ነገር የማንም ሰው እንቆቅልሽ፣ የማንም ሰው ስራት ሳይፈታ አይመጣም። ያንተ የተፈታ እንቆቅልሽ ምን ነበር? ትንሽ ወደ ኋላ ልመልስ። እዛ እንደነገርኩህ በጣም ብዙ ጊዜ እመላለሳለሁ። በህይወቴ በጣም ብዙ በረከቶችን ሰጥታኛለች። በጣም ብዙ በረከቶች። ለምሳሌ በደህና አውጥታ አግብታኛለች። ጥበቃው አልተለየኝም። በዘመናት ውስጥ የማገኛቸው ወይም ደግሞ እዛ ሄጄ የማያቸው ነገሮች ይህ መንፈሳዊ የሆነው ነገር ለእኔ ህይወት መቀጠል ምክንያቱም ወደቤ መንፈሳዊነት ስለሆነ ርፍ ብሎ ግን አንድ ጊዜ ወደ ዝቋላ አቦ ሄድ። እንግዲህ አቦ የገብረ መንፈስ ቅዱስ ደብረ ከዋክብት የሚባል የቅዱሳን ቦታ ነው። ብዙ ሰው ያውቀዋል። እዛ ሄጄ አንድ እማሆይ ሄርሜላ የሚባሉ እናት አገኘሁ። ለሰሲል እኚህ እናት በጣም የሚገርመው ነገር ከፈረንሳይ ሀገር መጥተው ነው የመነኮሱት። ፓሪስ ነበር የሚኖሩት። በልጅነታቸው ነው የወጡት ከዚህ ይመስለኛል። በ10 ወይም በ12 ዓመታቸው ነው ከዚህ የወጡት። ፋሽን ኢንዱስትሪ ላይ ነበር የሚሰሩት ፈረንሳይ ውስጥ። ግን አቦይ ገብረ መንፈስ ቅዱስ ጠሩኝ። በቃ ይበቃኛል ብለው ተመለሱ መጡ። ገዳም ገቡ። ገዳም ገብተው እንግዲህ እንደሚነግሩን ከሆነ በጣም በረሃ የሆነ ቦታ ላይ ይሄዳሉ። ብቻቸውን ናቸው። እዛ ደርሰው ገዳሙ ጋር ተሳልሞ ሲመለሱ 3 ሽማግሌዎች ከኋላቸው እማሆይ ፈልገንሽ ነው ብለው ጠሯቸው። ደንግጬ ዞር አልኩኝ አሉ። ሽማግሌዎች ናቸው። እናታችን ይህችን ስዕለ ማርያም ከሶሪያ ሀገር ነው ይዘን የመጣ ነው፣ ለእሷ ስጡ ተብለን ነውና ቢቀበሉን አሉ። እመቤቴን የአምላኬን እናት እቀበላለሁኝ እንጂ ብለው 2 እጃቸውን ዘርግተው ተቀብለው ይሳለሟትና ቀና ሲሉ እነዛ 3 ሰዎች የሉ፣ ይጠፋሉ። በጣም ደነግጥኩኝ አሉ። በጣም የእመቤታችን ስዕል አንደበት አውጥታ ተናገረች። አንደበት አውጥታ አይዞሽ አትፍሪ፣ እኔ ካንቺ ጋር ነኝ። ያቺን ስዕለ ማርያም አንገታቸው ላይ አድርገው ተመልሰው ወደ ዝቋላ ገቡ። በቃ አዎ። በዛ መሃል ብዙ ነገሮችን ስዕሏ አንደበት እያወጣች ታነጋግራቸዋለች። አንደበት እያወጣች ባርካ የሰጠቻቸው መቁጠሪያ አለ። አገኘናቸው እሳቸውን። እዛ ሄደን ብዙ ነገር አጫወቱን። ፈረንሳይ ውስጥ ስለነበራቸው ሁኔታ እንዴት እግዚአብሔር ወደዚህ ወደ ድንቅ ሆነ ወደ ተቀደሰ ስፍራ እንዴት እንደጠራቸው ብዙ ነገሮችን አጫወቱን እና ስለ ስዕሏ በደንብ ነገሩን። ስንማማር አመሸን። በጣም መሸ። ትንሽ ረፉ። ሌሊት ለጸሎት ቀሰቀሳችኋለሁ። ተኛን። 11 ሰዓት ይመስለኛል ሰዓቱ። ቀሰቀሱን። ተነሱ ብለው ተነሳን። ሁላችንም 1:20 አካባቢ ይመስለኛል እዛ የነበርን ሰዎች ጸሎት አደረግን። ነጋ። ተሰለፉ ብለው ስዕሏን አወረዷት። እቺን ስዕል በረከት ተቀበሉባት፣ ልመርቃችሁ ልጆች እየሳማችሁ ከመቤታችን በረከት ተቀበሉ ብለው ያችን ስዕል አድኖ ይዘዋት ቁጭ አሉ እና ሁላችንም ተሰለፍን። እርግጠኛ አይደለሁኝም እኔ 15ኛ ወይም እንደዛ አካባቢ ነው የተሰለፍኩት። ብቻ ግን ወደ ጥጋ አካባቢ ነው የተሰለፍኩት። ሁሉም ሰዎች ያችን ስዕል አድኖ ይሰማሉ፣ ይንበረከካሉ። በመቁጠሪያቸው እኛ እናት ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከክፋት በስተቀር እያሉ ይመርቋቸዋል። ሁሉንም ሰዎች። የኔ ተራ ደረሰ። በጣም ለመቤታችን ያለኝን ፍቅር እንዲህ ነው ብዬ መናገር በጣም ይከብደኛል። ምንም ይመስላት ነገር አለ። ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወዘተ ሕይወት ዘበአማን። ውዳሴ ማርያም ላይ ያለ ነው። እመቤታችን ሆይ እጅግ እንወድሻለን፣ ከፍ ከፍ እናደርግሻለን። የሕይወትን እውነተኛውን የሕይወትን መብል የሕይወትን ወልደሽልናል። ድንግል ማርያምን አለመውደድ መቻል የሚታሰብም አይደለም። ከዚህ በረከት ማንም ሰው ባይጎድል ደስ ይለኛል። ማንም ሰው ከፍቅሯ ከቅፏ ባይወጣ ደስ ይለኛል። በዛ ሰዓት ተንበረከኩኝና ጸሎት ማድረግ ጀመርኩኝ በልቤ ያለው። እማሆይ ግን ወደሚያስደነግጥ ቃል ነው ከአንደበታቸው የወጣው። ምን አሉ መሰለህ? በመቁጠሪያው እየመቱኝ ልጄ ያንተን ሔዋን የምሰጥህ እኔ ነኝ እያለችኝ ነው ድንግል ማርያም። ሔዋንህን ድንግል ማርያም ትስጥህ፣ ያንተ ሔዋን የድንግል ማርያም ስጦታ ናት፣ እኔ ነኝ የምሰጠው እያለች ነው። መረቁኝ፣ ባረኩኝ።
የእሷን መልእክት አስተላለፉ። በጣም ነው የደነገጥኩት። የጠየክ ነበር አንተ ትዳር? በጭራሽ ልጅ ነኝ እኔ ቲኔጀር ነበርኩኝ። ደነገጥኩ። በቃ እኔ ብቻ አይደለሁም እዛ አካባቢ የነበረው ሰው ጸጥ አለ። ምክንያቱም ሁሉንም ሰው ሲሉ የነበረው ድንግል ማርያም የልባችሁን መሻት ትፈጽምላችሁ ከፋት በስተቀር አሜን አልኩኝ። ግን በቃ አሜን አሜን የድንግል ማርያም ስጦታ። ከዛ ያው ተለያየን፣ ክብረ በዓሉን አከበርን፣ ተመለስን። ከዓመታት በኋላ ወደ ጅሩ አርሴማ ልመለስ። አሁን ብዙ ጊዜ ነው የሚሄደው፣ ብዙ ጊዜ ነው ሱባኤ የምገባው። እንደውም እዛ ያሉ አገልጋዮች እንደው ይቅርታ አድርግልን ግን እዚህ ብዙ ጊዜ ስትመጣ እናይሃለን፣ ትመጣለህ፣ ዋሻ ትገባለህ፣ ምንም ከሰው አትደባለቅም፣ ተመልሰህ ትሄዳለህ፣ እንደው ሚስጥሩን ብትነግረን እባክህ ሲሉኝ ምንም ሚስጥር የለም ነው ያልኳቸው። እኔ ግን እዛ ገብቼ እሷን ስለማየት ነው። በጣም ትናፍቀኛለች። እገባለሁ፣ ባረካለሁ፣ ከሷ ጸሎት ይዤ እገባለሁ። ምንም ነገር ከልክላኝ አታውቅም። የጸሎቴን መልስ ሁሉ በጣም ፈጣን ናት። ለዛ ጸሎት አድርጎ መልስን መቀበል በጣም የሚያስደስት ነገር እጅግ በጣም ያ ስለሚናፍቀኝ ነው እኔ በየጊዜው የምሄደው። ለእነሱ ግን እንደዚህ ነው ብዬ ነግሬያቸው አላውቅም በጭራሽ። አንድ ጊዜ እንደውም ማስታውሰው ልንገርህ። ታህሳስ 1 ሄድኩኝ። 3 ቀን ደጅ ጠናሁኝና ይመስለኛል በ4 ወይም በ3 ወደ ዋሻ ገባሁ እና እዛ በቆየሁበት ሰዓት፣ ደጅ በመጠናበት ሰዓት ክብረ በዓሏ የሚከበርበት ወቅት ስለደረሰ ቤተ መቅደሱን ዞሬ እያጸዳሁኝ ነበር። ከዛ ገባሁኝ፣ ዋሻ ገባሁ፣ ጸሎት ጀመርኩኝ። በቃ የገባሁ ቀን ጸሎት ጀመርኩኝና ትንሽ ድካምም ስለነበረኝ ደገፍ ብዬ እንደዚህ የዋሻውን ግድግዳ ቁጭ አልኩኝ። ከዛ ድንገት ሳላስበው ዋሻው ከየት መጣ ያላልኩት ደመና ከበበው ዋሻው። መጀመሪያ ሰዎች ይታዩኝ ነበር፣ እዛ ጸሎት ሲያደርጉ የነበሩ ሻማ አብርተው ጧፍ አብርተው የቆሙ ሰዎች ጸሎት ያደረጉ መዝሙረ ዳዊታቸውን ከፍተው ውዳሴ ማርያማቸውን ከፍተው ጸሎት የሚያደርጉ ሰዎች ነበሩ። ምክንያቱም ሰፊ ስለሆነ ይታያል ሰው። ጠፉ እነዛ ሁሉ። ዙሪያው ሁሉ በደመና ተከበበ። ከዋሻው መሃል በደመናው መሃል ግን በጣም የሚገርም ማይጠንት ያለበት ብቻውን ተለይቶ በዛ ውስጥ እጅግ በጣም በሚደንቅ ብርሃን፣ አሁን እንደዚህ ነው ብዬ ልነግርህ አልችልም። የትኛውን ብርሃን እንደዚህ ነው ብዬ ልነግርህ አልችልም። በሚደንቅ ብርሃን ከዛ ውስጥ ቅድስት አርሴማ ወጣች። ከደመና ውስጥ እንደ ሞተ ሰው ነው የሆንኩት። ድንስስ ያልኩት። ምናልባት አሁን የማወራውን ነገር በተለይ በርሜል ጊዮርጊስ ብዙ የተመላለሱ ሰዎች በጣም ይረዱኛል። ሰሞን ውስጥ ይከታል። አዎ በቃ ሂፕኖሲስ እንደዚህ እያየኋት ጭልጥ አልኩኝ። ነጭ ነው የለበሰችው። የፀጉሯ ብርሃን፣ አይኖቿ እንደ ከዋክብት ነው የሚያበሩት። በቃ በጣም ድንቅ ፍጥረት ናት። መጣች። አይኖቿ በቃ ግርማ ሞገሷ እንደ ሞተ ሰው ነው የሆንኩት። አይኖቼ እያዩ ግን መናገር አልችልም። መጣች፣ ዳበሰች፣ በእጆቿ ባረከች። ግንባሬን ነው የምትስመኝ። ግንባሬን ሳመችኝ በስስት እንደዚህ እያየች። አስተያየቷ የኔ አንጀት በቃ አልቻለም። የሆነ ህፃን ልጅ እንዴት ነው የምትሰስትለት። ተመልሳ ሄደች። ምንም አላለች። ተመልሳ በመጣችበት ዳመና ውስጥ ገባች። ዳመናው ተጠቅልሎ ጠፋ። በቃ አሁን የሆነ ነፍሴ ተመለሰች። ተነሳው፣ ሰገድኩኝ፣ እጅግ አመሰገንኳት። ግን ምን አድርጌልሽ ነው የምትወጂኝ እንደዚህ? ለምንድን ነው? ሱባኤን ጨርሼ ወጣሁኝ። ከዛ በኋላ ግን ተመልሼ ወደ ከተማ መጣሁ። 2012 ላይ ኮሮና እየጀማመረ ነበር። ብቻ ዓለም ላይ የሆነ ነገር ተፈጥሮ ነበር። ኢትዮጵያ ውስጥ ብዙ መግባቱን ብዙም አላስታውስም። 2012 ላይ ተመልሼ ሄድኩኝ። በየዓመቱ በየጊዜው ስለምሄድ ማለት ነው። እና እዛ ገብቼ ጸሎት እያደረግኩኝ ልጄ ያንተ ሚስት ወይም ባለቤትህ የትዳር አጋርህ ይቺ ናት ብላ በራእይ ያሳየች። ሚስቴ ራሷን አየኋት እና መቀበል ከበደኝ። ቆንጆ ናት። በጣም ነበር ደስ የሚለው። በጣም አላውቃትም። ደነገጥኩኝ። እኔ አልፈልግም አልኳት። ምክንያቱም የማላውቀውን ሰው እንዴት ብዬ አክሰፕት ላድርገው? በአካልም አይታት አታውቅም? አንድ ጊዜ አይቻታለሁ። እሷ እንደሆነች ግን አውቃል? በጭራሽ። ሳያት በራእይ ሳያት እሷ እንደሆነች አውቂያታለሁ። ግን ማላውቀው ሰው እንዴት ብዬ እሺ ብዬ ይቀበላለሁ? እና እኔ አልፈልግም። የማላውቀውን ሰው እንዴት አድርጌ ነው የማገባው? ከማላውቀው ሰው ጋር እንዴት ትመረምራለህ? በጣም ከባድ ነው። እና ብቻ ለመውጣት ፈለግኩኝ። በጣም ጣርኩኝ። በቃ እኔ ከዚህ ዋሻ እወጣለሁ። ምክንያቱም እንደዚህ አይነት ፈተናዎችን አጋጥሞኝ ስለማያውቁ ቢቀርብኝ ይሻላል። ደጋግሜ ስላት የነበረው ምንድን ነው? እናቴ እኔ
አንቺ ቤት ስመላለስ እንደዚህ አይነት ፈተና ተፈትኝ አላውቅም። ስለዚህ እኔ አሁንም መፈተን አልፈልግም። በቃ ቢቀር